ይቅርታ ታደርጉላታላችሁ ወይ? አዎ ይቅርታ እናደርግላታለን። በአንድ ጊዜ ውሳኔ ወስናለሁ ማለት አይደለም። አውቃለሁ ረጅም ጊዜ ፈጅቷል ይሄ ነገር። ታረጋችንን የሚገልጽ ግን ቪዲዮዎችን የምንሰራ ይሆናል ማለት ነው። ሌሎችም ጥያቄዎች አሉ። ሰላም ውድ የብሩክ ኤንድ ሚኪ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ያው ከብዙ መጥፋቶች በኋላ ወራቶች በኋላ መጥቻለሁ። እንደዚህ ያደረኩት ምክንያቱ ምንድነው ካላችሁኝ ያው የተለያዩ ነገሮች ነበሩና እነሱን እስክፈታ ድረስ ትንሽ ቆይቼ ነበረ። ወደ ዛሬው ቪዲዮአችን እንገባለን። ዛሬው ቪዲዮአችን ብዙ የምንጠየቃቸው ጥያቄዎች አሉ። ከዚህ በኋላስ ምን ታስባለህ የሚባሉ በጣም ብዙ ነገሮች አሉ እና ስለነሱ መልሶችን እሰጣችኋለሁ። ይመሳችሁ። እሺ፣ የመጀመሪያው ጥያቄ ከእናንተ ጋር ያለው ነገር ከዚህ በኋላ በዚህ መልኩ ነው ወይ የሚቀጥለው? ከዚህ በፊትም ብዬዋለሁ። በእንደዚህ አይነት መልኩ ነው የሚቀጥለው። ግን ደግሞ የሚለወጡ ነገሮች ሊኖሩ ይችላሉ። የሚለወጡት ነገሮች ምን እንደሆኑ ደግሞ በኋላ እነግራችኋለሁ። የሚለወጡ ነገሮች ሊኖሩ ይችላሉ ፎር ሹር። እና ደግሞ አለ አይደል ነገሮች ባሉበት መንገድ መቀጠል አይችሉም። የሆነ ነገር የሚለወጥ ነገር ሊኖር ይችላል። እስኪ እናየዋለን እሱን አብረን። ከዛ ቀጥሎ ደግሞ ብዙ ሰዎች ባይሆኑም ግን ትንሽ ሰዎች ሲጠይቁ የሰማሁት ነገር አለና እህታችሁስ እንዴት ነች የሚለውን ነገር ነው። ብዙም ኢንፎርሜሽኑ ስለዛ ነገር የለኝም። በጣም አብዝቼ የማውቀው ነገር የለም። ነገር ግን ከእሷ ጋር ያለንን ኮኔክሽን አሪፍ አድርገን መቀጠል እንፈልጋለን። አብረናት አሪፍ ሞመንቶች እንዲኖሩን እንፈልጋለን። ከዛ ውጪ እሷ የምትስማማ ከሆነ ማለት እህታችን ማለት ነው የምትስማማ ከሆነ ያው ትንሽ ነች፣ ግን እሷ የምትስማማ ከሆነ ደግሞ አብረናት ቪዲዮዎችን ልንሰራ እንችላለን። ስለዚህ ከእሷ ጋር ቪዲዮ ስንሰራ ልትጠብቁ ትችላላችሁ። ከዛ ውጪ ከዚህ በኋላ ያው ፐርሰናል ቭሎጎችን እና የመሳሰሉትን ቪዲዮዎች ነው የምንሰራው። እንደሱ አይነት ነገሮችን እንሰራለን። ከዛ ውጪ ያለው ነገር ደግሞ ምንድነው ከእሷ ጋር አንድ ቪዲዮ አትሊስት ጠብቁ። ከእሷ ጋር አትሊስት አንድ ቪዲዮ እንሰራለን ብዬ አስባለሁ። ከእህታችን ጋር የሆነ አብረን ብንገናኝ ደስ ስለሚለን ሚኪም ፈቃደኛ የሚሆን ከሆነ እሱን አናግረውና ከዛ በኋላ ያው ያለውን ነገር ደግሞ ለእናንተ ለቤተሰቦቻችን እናሳያለን። ሌሎችንም ጥያቄዎች ልመልስላችሁ በዛው። እሺ፣ ከዛ ውጪ ሌላ የተጠየቁት ጥያቄዎች ምንድነው? በባለፈው ኢንተርቪው ላይ ትንሽ ቅር ያላችሁ ሰዎች አላችሁ። የተናገርናቸው ነገሮች ትንሽ ቅር ያሰኛችሁ ነገር፣ ለምሳሌ እየሳቅን ምናምን እየቀለድን ነበር እና ያው እንደዛ የምናደርገው ምን መሰላችሁ? ትክክለኛ የሆነ ነገር ላይሆን ይችላል ከእናንተ እይታ አንፃር። ነገር ግን እንደዛ የምናደርግበት ምክንያት ምንድን ነው? እንደዚህ አይነት ነገሮች ከባድ ናቸው እና ከባዱን ነገር ሰዎች በተለያዩ ባለፈውም ብዬው ነበር፣ ከባዱን ነገር በተለያየ መንገድ ልናሳልፈው የምንችለው። ለምሳሌ አንዳንድ ሰዎች ያንን ከባድ ነገር ይጋፈጡታል። አንዳንድ ሰዎች ደግሞ ያንን ከባድ ነገር እንትን ብለው ስቃው ያልፉታል። እኛ ከሁለተኛዎቹ ወገን እና እንደዛ ስላደረግን በጣም ይቅርታ ማለት እፈልጋለሁ። ያው ያስቀየምናችሁ ሰዎች ስላላችሁ። ምክንያቱም የእኛ ታሪክ ብዙ ሰው ተች አድርጎ ከዛ በኋላ እናንተ ኢንተረስትድ ሆናችሁ እያያችሁ እኛ እዛ ላይ ስንስቅ ከውጭ ለሚያየው ሰው እኛ እየቀለድንበት ነገሩን ላይ በጣም እየቀለድንበት እያሾፍንበት ነው። ግን ታሪክ ያንድ የረሳችሁት ነገር ያም ታሪክ ደግሞ የእኛ ታሪክ ነው እና እንዴት ራሳችን ላይ እንቀለዳለን የሚለውን ነገር ነው። ሌላ የተባለው ነገር ምንድነው? ይቅር በሏት ኮንፊውዝድ ሆና ነው የሚል ፖይንት ያላቸው ሰዎች አሉ። ኮንፊውዝድ ሆና ነው ማለት ግራ ተጋብታ ሊሆን ይችላል። ስለዚህ ይቅር በሏት የሚለውን ነገር አለ። ሊሆን ይችላል። የማይሆንበት ምንም ዓለም ላይ እንግዲህ አይሆንም እርግጠኛ ምናምን የምንለው ነገር አይኖርም። ስለዚህ ሊሆን ይችላል። ግን ሁለት የሚቃረኑ ነገሮችን በአንድ አረፍተ ነገር ውስጥ አደረጋችኋቸው። ኮንፊውዝድ ሆና ነው አንድ አረፍተ ነገር ነው። ይቅር በሏት ሌላ ነገር።
እና ኮንፊውዝድ መሆኗና ይቅር ማለቱ ሁለት ግራ የሚያጋቡ ነገሮች ናቸው። እንዴት ካላችሁ ለምሳሌ አንድ ሰው ሲሰርቅ ብታዩት እዛ ሰውዬ ታዝኑለታላችሁ ወይስ ትመቱታላችሁ? ኦብቪየስሊ ያ ሰውዬ ይመታል። ከመታችሁት በኋላ ግን ልታዝኑለት ትችላላችሁ። ግን ታዝኑለታላችሁ ማለት ደግሞ ይቅር ትሉታላችሁ ማለት አይደለም። ታዝኑለታላችሁ ማለት ነው ለዛ ሰውዬ በቃ ይሄ ልጅ ሲያሳዝን ጥርሱን እኮ ሰበር ነው ወይ ደግሞ የሰራው ነገር ትክክል አይደለም ልንል እንችላለን። ለምሳሌ ይሄ ልጅ ደግሞ በተመሳሳይ ምሳሌ ውስጥ ላስረዳችሁና ይሄ ልጅ ደግሞ በተመሳሳይ መንገድ እህቱን ማሳከሚያ ወይ ወንድሙን ማሳከሚያ ቢሆን አታዝኑለትም? ለዚህ ሰውዬ ታዝኑለታላችሁ። ያደረገው ነገር ትክክል ነው አይደለም። ይቅርታ ታደርጉለታላችሁ? ታደርጉለት ትችላላችሁ። ምክንያቱም ወደ ፖሊስ ጣቢያ ነው የምትወስዱት። ይቅር ያደረገ ሰው ደግሞ ወደ ፖሊስ ጣቢያ ወስዷል። እሺ ይቅርታ ያደረጋችሁለት ማለት ወደ ፖሊስ ጣቢያ ሳትይዙት ትሄዳላችሁ ማለት ነው አይደለም። አሁን ትንሽ ኮንፊውዝድ የሆነ ወሬ እያወራሁኝ እንደሆነ ይገባኛል፣ እየተረዳችሁኝ እንዳልሆነም ይገባኛል። በአጭሩ ለማስረዳት የፈለኩት ኮንፊውዝድ መሆን ይቅርታ ከማድረግ ጋር የሚገናኝ ነገር አይደለም። ምክንያቱም አንድ ነገር አለ። አሁን ፈረንጆች የሚሉት ነገር አለ፣ ፎርጊቭ ኤንድ ፎርጊት። እኔ በዛ አልስማማም። ፎርጊቭ ማድረግ እንችላለን፣ ይቅር ማለት እንችላለን፣ መርሳት ግን አንችልም። ምክንያቱም ለምሳሌ አንድ ሰው መጥቶ ወደ እናንተ ቢመታችሁና ይቅርታ ሳላቅ ነው ተሳስቼ ነው ቢል ይቅር ትሉታላችሁ? አዎ ትሉታላችሁ። ነገር ግን ያንን ህመም ግን መርሳት አትችሉም። ጥርሳችሁን እንደዛ ያሳመሙ ጉንጫችሁ እንደዛ ያሳመሙን ነገር መርሳት አትችሉም። ስለዚህ ከዛ እይታ አንጻር ሁለት ኮንፊውዝድ የሆነ ነገር ነው እየነገራችሁኝ ያላችሁት። ከዛ አንጻር ትንሽ ግራ ያጋባል ነገሩ። ግን ቢሆንም ይቅርታ ታደርጉላታላችሁ ወይ? አዎ ይቅርታ እናደርግላታለን። ሁኔታዎቹ ሲፈቅዱ ደግሞ እግዚአብሔር ሲፈቅድ ተገናኝተን ደግሞ በአካል ቪዲዮዎችን የምንሰራ ይሆናል። ለእናንተም ደግሞ ሼር እናደርጋችኋለን። መታረቃችንን ደግሞ ማሳወቅ ስላለብን ምክንያቱም ይሄ ከዚህ በኋላ የእኛ ታሪክ ብቻ ሳይሆን አብዛኞቻችሁ ሰዎች የምትስማሙበት ታሪክ፣ አብዛኞቻችሁ ሰዎች ኮመንት የምታደርጉበት ታሪክ ስለሆነም ጭምር ማለት ነው። ስለዚህ ከዛ አንጻር ኤግዛክትሊ ይቅር በምንባባልበት ሰዓት ያለውን ሞመንት ባንቀርጽ እንኳን መታረቃችንን የሚገልጽ ግን ቪዲዮዎችን የምንሰራ ይሆናል ማለት ነው። ሌሎችም ጥያቄዎች አሉ። ሌላ የተጠየቁት የባለፈው ቪዲዮ ላይ በጣም ያሳቀኝ ግድግዳው ሞልድ ይመስላል እንዳትታመሙ ነው። ይህ በጣም የወደድኩት ኮመንት ነው። ለምንድን ነው ወደድከው ካላችሁኝ በጣም ከመጨነቃችሁ የተነሳ ኤሪያው ራሱ እንዳንታመም ነው የተጨነቃችሁበት ሂደት በጣም ደስ ብሎኛል። ግድግዳው እንደዛ የሆነው ሞልድ አይደለም፣ ጀስት በእጃችን እንደዚህ ስለምንነካው እሱ ነው እንደዛ እንዲሆን ያደረገው። ግን እንደዛ ተጨንቃችሁ ስለነገራችሁኝ በጣም ከልቤ ነው የማመሰግናችሁ በሙሉ የቻናላችን ስም ማለት ነው። በጣም ብዙ ጊዜ በጣም ተደጋጋሚ የሚጠየቀው ጥያቄ ይቅር ባይነት ትልቅነት ነው። አዎ ይቅር ባይነት ትልቅነት ነው። ወደዛ እንገባለን፣ ወደዛ አንገባም ማለት አይደለም። ግን ፓዝ አለው፣ መንገድ አለው፣ ሁኔታዎች አሉት። መሆን ያለበት ነገር አለ፣ መሆን የሌለበት ነገር አለ። ወደዛ የምንገባበት መንገድ ይኖራል። እንደዛ ስላችሁ አሁን አንድ እንድትረዱልኝ የምፈልገው ነገር መንገድ አለው የሆነ ነገር አለው ምናምን ስል ቅር የሚላችሁ ሰዎች እንዳላችሁ አውቃለሁ፣ ይገባኛል። እናታችሁን በጣም የምትወዱ ሰዎች እንዳላችሁ ይገባኛል። እና እናንተ የምታዩት ከዛ ስሜት አንጻር ነው። ብዙ ያስተዋልኩት ነገር ኮመንቶቹን አሁንም እያየኋቸው ላይቭ እያየሁኝ ነው እየነገርኳቸው ያለሁት እና ብዙ የተረዳሁት ነገር ምንድን ነው፣ ሁሉም ሰው ተመሳሳይ የሆነ አስተሳሰብ ይኖረዋል ማለት አይደለም። አብዛኛው ሰው ተመሳሳይ ነው ማለት ሁሉም ሰው እኩል ይሆናል ማለት አይደለም። ለምሳሌ እንዴት ላስረዳችሁ መሰላችሁ? እናንተ ጋር በጣም ጥሩ የሆነ ነገር እኔ ጋር መጥፎ ሊሆን ይችላል። እኔ ጋር በጣም ጥሩ የሆነ ነገር ደግሞ እናንተ ጋር ብዙ ጊዜ መጥፎ ሊሆን ይችላል። ከዛ አንጻር እንድትረዱኝ ነው የምፈልገው። ይሄን ስላችሁ በትዕቢት ተሞልቼ ወይ ደግሞ ትዕቢተኛ ሆኜ ምን ይመጣል ከዚህ በኋላ የሚለውን ነገር ለመናገር አይደለም። እና በጣም ይሄን ነገር ላይ ስፔሲፊክ አድርጌ እያወራሁኝ ያለሁት ለሁለተኛ ጊዜ እዚህ ቶፒክ ላይ እያወራሁኝ ያለሁት እዚህ ርዕስ ላይ እያወራሁኝ ያለሁት ለምን መሰላችሁ? ብዙ ጊዜ የምጠየቀው ነገር ነው። ብዙ ሰዎችም ስልክ ደውለውም እንደዚህ ይሉኛል። እና ይህንን ውሳኔ ለመወሰን ቀላል አይደለም።
ግን ደግሞ ቀላል አይደለም ማለት ደግሞ ውሳኔውን ሳይወሰን ቆይተውት በቃ ምናምን ነገር ብዬም ደግሞ ማልፎ ውሳኔ ይሆናል ማለትም ደግሞ አይደለም። ስለዚህ ከዛ አንጻር ታደርጉ። እስኪ ሌሎቹንም ኮመንቶች እናያቸውና የታችሁን ነገር አደራ የሚለው ቅድም እንደነገርኳችሁ ይሄ ቼክ እናደርጋለን ያለውን ነገር እሷ ጋርም ሲሄድ ያለውን ነገር በቪዲዮ መልክ አሳያችኋለሁ። ከዚህ በኋላ ቪዲዮ ጠብቁ። ነገ ወይ ከነገ ወዲያ ላይ ቪዲዮ ሊኖረን ይችላል፣ ልሄድ እችላለሁ እሷ ጋር እንደ ቭሎግ ስታይል አድርጌ ያለውን ነገር አሳያችኋለሁ። ቅድም እንዳልኳችሁ እነዚህ ነገሮች ፕራይቬት ነገሮች ቢሆኑ ነገር ግን ለእናንተ የማሳይበት ምክንያት ምንድን ነው? አንዴ ታሪካችን ኦልሬዲ ወጥቷል እና ሼር ማድረግ ያው ግድ ይለናል። ምክንያቱም ብዙ ሰው ኮመንት ያደረገበት ነገር ስለሆነ መጨረሻውንም ብዙ ሰው ማወቅ የሚፈልግ ነገር ነው። እስካሁን ድረስ ራሱ ታግሳችሁ የቆያችሁ ሰዎች በጣም በጣም ከልቤ ነው የማመሰግነው በእውነት። ከዛ ውጭ ደግሞ ያሉትን ሌሎቹንም ኮመንቶች እስኪ እያነበብን ደግሞ ከእኔም ጋር የተስማማ ሰው ነበረ የባለፈው ቪዲዮ ላይ ምናልባት ጉዲፈቻ ሆነ ሊሆን ይችል እንዴ ምናምን ነገር ብዬ አስቤ ነበረ ብያችሁ ነበር አይደል? እና እንደዛ ብዬ ሳስብ ከኔ ጋር የተስማማ ሰውም ነበረ እንደዛ ብሎ ማለት ነው። እና ያው ትንሽ የሚያዝናናም ኮሜንትን ይሰጣል። በጣም ቴንክ ዩ በእውነት እንደዚህ አይነት ሀሳቦችን እየሰጣችሁን ስለሆነ። ከዛ ውጪ እንደዛ አይነት ነገር አልተፈጠረም። ቼክ ለማድረግ ሞክሬ ነበር ከኢንተርቪው በኋላ ለእናንተ ከነገርኳችሁ በኋላ ራሱ ቼክ ለማድረግ ሞክሬ ነበረ። ደዋውዬ የሚጠየቁት ነገር ነበር፣ የምታውቁት ነገር አለ? ኧረ በጭራሽ ምንም ነገር የለም የሚል መልስ ነው የተሰጠኝ። እንደዚህ አይነት ነገር የለም እስከማውቀው ድረስ የለም። እስኪ አዲስ ነገር ካለ ደግሞ እነግራችኋለሁ። ሌሎቹንም ኮመንቶች እያየሁኝ ደግሞ ልንገራችሁ። በጣም ፑሽ ያደረጉ ሰዎች ደግሞ አሉ። ሪስፔክትፉሊ እናንተን መናገር ፈልጋለሁ፣ ምክንያቱም ይህንን እንደ አቋም የሚይዘው ነገር ስለሆነ። ሶሻል ሚዲያ ላይ ታሪኩ ወጥቷል ማለት እናንተ ሁልጊዜ እዛ ነገር ላይ የምትፈልጉት ነገር መደረግ አለበት ማለት አይደለም። ለምሳሌ አለመግባባት ተፈጥሮ ነበር፣ አዎ ተፈጥሮ ነበር። ግዴታ መታረቅ አለብን ማለት ግን አይደለም። መታረቅ አለብን ማለት ግን አይደለም። ግዴታ ደግሞ እናንተ የፈለጋችኋቸው ነገሮች እንዳለ መፈጠር አለባችሁ ማለትም አይደለም። አሁን ሀሳብ መስጠት ጥሩ ነው። ነገር ግን ብዙ ሰው ጋር ያስተዋልኩት ብዙ ሰው ጋር ሳይሆን ትንሽ ሰዎች ጋር በጣም ትንሽ 2-3 ሰዎች ጋር ያስተዋልኩት ነገር ግዴታ እንደዚህ ታረጋለህ የሚል ነገር ኢንቦክስ ሁላ ተጽፎልኛል። ግዴታ እንደዚህ ሂድና ታረቅ በቃ ምናምን የሚል ነገር አለና እነዚህ ውሳኔዎች የኔ ውሳኔዎች ስለሆኑ እሱን ማክበር፣ ሀሳብ ሼር ማድረግ በእርግጥ በጣም ጥሩ ነገር ነው። እኔም የማደርገው ነገር ነው። ለምሳሌ እኔም ቲክቶክ ወይ ዩቲዩብ ሳይ የራሴን ሀሳብ እዛ መልእክት ማስቀመጫው ላይ ላስቀምጥ እችላለሁ። ነገር ግን ያ ማለት የኔን ሀሳብ ግዴታ ያ ሰውዬ መቀበል አለበት ማለት አይደለም። ትክክል ባይሆን ራሱ እሱ ሰውዬ ትክክል ባይሆን ራሱ ግዴታ መቀበል ማለት አይደለም። ከፖዘቲቭ ነገር እንዳላችሁኝ ይገባኛል። ከመልካምነት አስባችሁት ያንን ነገር የተናገራችሁት፣ ነገር ግን የኔ ሀሳብ ብቻ መሆን አለበት የሚለውን ነገር ባታረጉት እንደ ሀሳብ እላለሁኝ። ቴንኪዩ በጣም ሌላ የተሰጠኝ ኮሜንት ከዚህ ከእናታችን ሁኔታ ጋር የተገናኘ አይደለም። በባለፈው ቪዲዮ ላይ የነበረችዋ ልጅ ኢንተርቪው ስታደርገኝ የነበረችዋ ልጅ እንዴት ነች ሳቋ ይጋባል እና ለምን ፊቷን አታሳየንም? ለምን ከሷ ጋር አብራችሁ አንድ ላይ ቪዲዮ አትሰሩልንም? የሚሉ ሀሳቦች አሉ። እንደሱ አይነት ነገሮች ሊኖሩ ይችላሉ፣ ላይኖሩ ይችላሉ፣ እርግጠኛ አይደለሁም። ልሰራላችሁ እችላለሁ እንደሱ አይነት ቪዲዮዎች፣ ግን እስኪ እናያለን። እንደዚህ አይነት ቪዲዮዎችን የምንሰራበት መንገድ እንፈልጋለን። እናንተ ደስተኛ የምትሆኑበት ነገር ከሆነ ኮሜንት ላይ አስቀምጡልኝ። ከዛ በኋላ እሱን አይተን ደግሞ እንደገና ቪዲዮዎቹን የምንሰራ ይሆናል። ይመሳችሁ። እሺ፣ ሌሎችንም ደግሞ እንፈልጋለን። እዚች ጋር ማስቀምጥላችሁ ኮሜንት አለና በጣም የተመቸኝ ኮሜንት፣ በጣም ስላችሁ በጣም የተመቸኝ ይሄ ኮሜንት። ይህንን ኮሜንት ላንብብላችሁ። አንድ ነገር ልበል፣ መቀበል አለመቀበል ያንተ አንድ እይታ አለኝ። እናትየውን ሁኔታ ልጆቿን አታ የነበረት ህይወቷን እንዴት እንደቀየረው ይታያል። የራሷ አስተሳሰብ እንደሌላት ያስታውቃል። በውርደት ስሜትና በእፍረት የምትኖር ይመስለኛል። ነገር ግን አሁን በቀልድ ስታወራ አያለሁ።
ነገር ግን ከማንም ሀሳብ ጫና ኢንፍሉዌንስ ወጥተህ የራስህን ህይወት በመስታወት እያየህ ከእናንተ ጋር ያለውን ድልድይ ሰብረህ ችግሩ ፊት ለፊት ተጋፍጠህ የእሷንም ሀሳብ ሰምተህና ተረድተህ የዛን የራስህን ውሳኔ ትወስናለህ። ይህን ስልህ ከማንም የደቡ አስተያየትና ኢንፍሉዌንስ ወጥተህ እሷን መረዳት ነፃነት ይሰጣል ብዬ አስባለሁ። ማይ ኦፒኒየን ፎር ቦዝ ብራዘርስ፣ ለሁለታችሁም ወንድማማቾች ማለቷ ነው። ሶ በጣም ነው የወደድኩት። ይሄ በእውነት ነው የምላችሁ። ይህንን እኔ እንጃ አሁን የሚለው ዩዘር ኔሙ ፓት ቢ3033 የሚል ነው። ይቅርታ ፕራይቬሲሽን ስላወጣሁት ያው ኮመንት ስላደረግሽ ነው። ግን ይሄ በጣም የተመቸኝ ኮመንት ነው። ለምን መሰላችሁ? ውሳኔውን ለኔ ተወች። ከዛ በኋላ ግን እሷ ሪስፔክትፉሊ ምን ባደርግ የተሻለ ነው የሚለውን ነገር መከረች። እንደ ታላቅ እህትም እንደ ታላቅ እናትም እንደምን ብቻ። ግን እንደዚህ አይነት ሰዎች በጣም ነው የምወዳችሁ። ቴንኪዩ በጣም በቃ የተረዳችሁኝ ሰዎች ናቸው። እነዛንም እወዳችኋለሁ፣ እነዛንም እጠላችኋለሁ ማለት አይደለም። ግን እንደዚህ አይነት ሰዎች ደግሞ በጣም ነው የምወዳችሁ። ለምንድን ነው እንደዛ እያልኩኝ ያለሁት? ምክንያቱም እናንተ ከኔ ጋር ያለውን ኮኔክሽን አክብራችሁ ከዛ በኋላ ደግሞ ሀሳባችሁን እየሰጣችሁ ነው። አሁን እኔ ከእናንተ ጋር ምንም ችግር የለብኝም፣ ከሀሳባችሁ ጋር ምንም ችግር የለብኝም። ግን ሀሳባችሁን የምትገልጹበት መንገዷን ብቻ ነው ለማለት የፈለጉት። ይሄኛው በጣም በቃ ፐርፌክት። እኔ በጣም ነው የማመሰግነው። እና እንዳልሽው ደግሞ የምናደርገው ነገር ይኖራል፣ በእርግጠኝነት የማደርገው ነገር ይኖራል። እውነቴን ነው የምነግርሽ፣ በእርግጠኝነት የማደርገው ይኖራል። ፕሊዝ ይህንን ኮመንት የጻፍሽው ወይም የጻፍከው ሰውዬ ኮመንት ላይ እናንተን የማገኝበት መንገድ ጻፉልኝ። ኮንታክት ማድረግ እፈልጋለሁ። እሺ፣ ሌላም ኮመንቶችን እናነባለን። ኮመንቶች በጣም እኔ በጣም ደስ የሚለኝና የምወዳቸው ነገሮች ናቸው። እዚህ ላይ የሚሰጡኝ ኮመንቶች በጣም 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 ፖዘቲቭ ገንቢ የሆኑ ኮመንቶች ናቸው። ደግሞ የተለያየ እይታ ፐርስፔክቲቭ የነበራችሁም ሰዎች ነበራችሁ። በጣም ቴንኪው። እናንተንም በጣም ማመስገን እፈልጋለሁ። እሺ፣ ከድሮ ቪዲዮዎቻችን አሁን አንደኛውን ቪዲዮ ጨርሰናል፣ ሌላኛውን ቪዲዮ እየገባን ነው። ሌሎችን ቪዲዮ እናያለን። በጣም ብዙ ሰዎች ተባረኩ፣ እግዚአብሔር ያሳድጋችሁ የሚሉ ኮመንቶች እየሰጡ ነው። በጣም እግዚአብሔርን ከልብ ነው ማመስገን የምፈልገው። ይሄንን ቴንኪው በጣም በእውነት እነዚህ በጣም እንትኖች ናቸው። ያስተዋልኩት ነገር ምንድን ነው? ይሄንን ኢሹ ድጋሚ አታንሱት የሚሉ ሰዎች አሉ። ይሄ ኢሹ ድጋሚ እየተነሳ ያለው እኛ ለእናንተ የምነግራችሁ አሁን ለእናንተ እኔ አሁን እየነገርኳቸው ያለሁትን ነገር በኤዲቲንግ አሳምሬ ምናምን የሆነ ይህን ሳላሳይ ምናምን መስራት እንችላለን። ግን ይሄ ሪል ላይፍ ነው። ሪል ላይፍ ላይ ደግሞ ምን አለ ያሉትን ነገሮች ጠቅላላ በምንድን ነው የምናሳያችሁ ነው። እኛ የምናሳይበትን መንገድ ነው የምንፈልገው እንጂ ማሰማመሩ ላይ አይደለም፣ ወይ ደግሞ እንትኑ ላይ አይደለም። ስለዚህ ይህን ነገር የምናነሳው ይሄ እንደ ዩቲዩብ ፊልም አይደለም፣ ወይም እንደዛ አይነት ነገር አይደለም እየሰራን ያለ ነው። ጄኑዊንሊ በእውነተኛ መንገድ እናንተ ሀሳባችሁን ሰጣችሁን፣ ፖዘቲቭ ኮሜንቶቻችሁን ሰጣችሁን፣ እኛ ደግሞ ልንሰጣችሁ የምንችለው መልስ ነው። ስለዚህ ስትጠይቁን መልስ እንሰጣለን። እንደገና እየተነሳ ያለው ብዙ የሚጠይቁ ሰዎች አሉ። ብዙ የሚጠይቁትን ሰዎች ሳቲስፋይ ለማድረግ መልስ እየሰጠን ያለው። ብዙ ኢንተርቪው ባትሄድ ጥሩ ነው የሚሉ ሀሳቦች ሰጥቶኛል። እሺ ቴንኪው፣ እሱን እቀበላለሁኝ፣ አመሰግናለሁ። ወፍረሃል አድገሃል የሚል ነገር፣ ወፍረሃል የሚለው ኮንሰፕት አይ ቲንክ እንደዛ የሆንኩ የመሰልኩት ለምን መሰላችሁ? ፀጉሬን የሆነ መሀል ላይ ክሊን ከተቆርጬ ያለው ነበርና ለዛ ይመስለኛል እንትን ያልኩት። እስኪ ጂም ባለፈው ጂም የመግባት ሀሳብ ነበረኝ። ጂም ደግሞ በደንብ ገብተን ምናምን እንሰራለን። እስኪ እናንተ ምን ታስባላችሁ? ጂም ስገባ ምን አይነት ሞል ይመስላችኋል? ኮሜንት ላይ ንገሩኝ። እሺ ከዛ ውጪ አእምሮዋን የሚያማት ይመስለኛል። ከሄደችበት ጊዜ ጀምሮ የምታሳያቸው የወሰነችው ስለ ባሏ ያላት እይታ የተሳሳተ ነው የሚል ነገር ነው። አዎ እኔ እሱንም አስተውያለሁ ከኢንተርቪዎቹ፣ ምክንያቱም ኢንተርቪዎቹን አይቼ ነበር። እንደገና ደጋግሜ ያየኋቸውም አሉ። ስለዩዋ ሚዲያ ላይ ያለውን እውነቱን ስነግራችሁ እኔ ከ4 ጊዜ በላይ አይቼዋለሁ እሱን ኢንተርቪው እንደገና እየደጋገምኩ። አንዳንድ ጊዜ ምን አለ መሰላችሁ የሆነ ነገር ላለመቀበል ስትፈልጉ የሆነ ውስጣችሁን ይሰማችሁና በቃ ታዩታላችሁ የሆነ ትሞክሩታላችሁ እና ከዛ አንፃር እና በደንብ አይቼዋለሁኝ፣ አስተውያለሁኝ። እሱን ነገር ሳልረዳ ቀርቼ አይደለም።
ሳልረዳ ቀርቻ አይደለም ማለት ግን በአንድ ጊዜ ውሳኔ ወስናለሁ ማለት አይደለም። አውቃለሁ ረጅም ጊዜ ፈጅቷል ይሄ ነገር ውስጥ አሁን ከ7 ወር በላይ ሆኗል ይሄ ነገር ከተፈጠረ። ግን እነዚህ ነገሮች እንዳልኳችሁ የሚሰሙ ስሜቶች ሪል ፊሊንግ እና ትክክለኛ ቁስላችሁ ለማከም እናንተ ምን ያህል ጊዜ ፈጅቶባችኋል? ኮሜንት ላይ ነገር የተለያዩ አይነት ታሪክ ያላችሁ ሰዎች አሉ። ታዲያ እናንተ ያን ያህል ጊዜ ከፈጀባችሁ እኛ ይችን ያህል ጊዜ ፈጅቶብን ያሁን ደግሞ በብዙ በሚዲያ ጫና ውስጥ ሆነ ምን አይነት ውሳኔ ልንወስን እንደምንችል ምን አይነት መልስ ልንሰጥ እንደምንችል ማሰብ አይከብዳችሁ። ስለዚህ ከዛ አንጻር ሀሳባችሁን እቀበላለሁኝ፣ እረዳለሁኝ። ግን ያሉትን ነገሮች ደግሞ ውሳኔ ላይ የማንገባባቸው ምክንያቶች ከዛ አንጻር ነው።